አንዳንድ ጊዜ የልጅነት ጥልቅ ምኞቶች ለዘላለም የሚከተሉን ጥላዎችን ይተዋሉ። ነገሩ እንዲህ ነው። አንድ ብቸኛ ልጅ በአንድ ወቅት እንዲህ ብሎ ጸለየ። የራሱ የሚለው አንድ የልብ ጓደኛ ካገኘ እስከ ዘላለም አብሮት እንደሚሆንና በፍጹም እንደማይተወው። አንድ ቀን ጠዋትም ይህ ጸሎቱ ተመለሰ። መጀመሪያ ላይ አስደሳች ነበር፣ ግንኙነታቸውም የማይበላሽ ነበር። ሰዎች ይህንን ድንቅ ነገር በመገረም ተመለከቱ እና በመጨረሻም በመዝናኛ ሆኖም የእድሜ ከፍ ማለት ምርጫዎችን ያመጣል። ግዴታ ወይስ ማራኪነት የሚለውን አብረው በአዋቂነት ውስጥ ተጉዘዋል። አንድ ላይ አስደሳች ጊዜዎችን አሳልፈዋል። ይሁን እንጂ እያንዳንዱ ሳቅ ዋጋ ይዞ መጣ። የሰውየው የፍቅር ህይወት በማይበስል ሸክም ተበላሽቷል። የልጅነት ጓደኛው ወደ ኋላ ቆመው። ለመጀመሪያ ጊዜ ሰውየውም ጓደኛውን ማጣት የራሱን ክፍል ማጣት ማለት ሊሆን እንደሚችል ተረድቷል። እንደ ፍላጎት የጀመረው ወደ ታማኝነት፣ መስዋዕትነት እና ፍቅር ተቀየረ። እጣ ፋንታ ነበር ወይስ ከጓደኝነት ሽፋን በስተጀርባ የተደበቀ እርግማን ብቻ? በመጨረሻም አንዳንድ ግንኙነቶች ሳይሰበሩ ይቀራሉ፣ ንጽህና ለረጅም ጊዜ ቢጠፋም እንኳን።